ሰላም ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ይክበር ይመስገን። መድኃኒዓለም አመሰግነዋለሁ አለው። አንድ ሀሳብ ስላለኝ ላወራችሁ ነው የመጣሁት። እኔ የምላችሁ እኔ ጋ ብቻ ነው ወይ እናንተም ጋ ነው? ሰው እንዲህ አብሮ እንትን ብሎ አንድ ላይ በጎረቤትም ሆነ በአከራይም ዙሪያ ሆነ በባልም በምንም ብቻ እንደዚህ ቤተሰብም እንደዚህ በኖርክ ቁጥር እየተናናቀ ይሄዳል እንጂ አብሮ ቆይታው በበዛ ቁጥር እየተከባበረ አይሄድም። እሱ እኔ ቤት ብቻ ነው ያለው፣ እኔ ያለሁበት ቦታ ላይ ብቻ ነው ያለው ወይስ እናንተም ጋር አለ? እኔ የእውነት ለአእምሮዬ ጥያቄ ነው የሆነው ይሄ ነገር። የሰው ልጅ እኮ ኢቭን አብሮ በኖረ ቁጥር እየተከባበረ እየተዋደደ እንትን እያለ ነው መኖር ያለበት እንጂ ክፉ ደጉን አብሮ እያሳለፈ አብሮ እንደዚህ ኑሮን በቀጠለ ቁጥር ለምንድን ነው እየተናናቀ የሚመጣው? እሱን ነገር መልሱልኝ በመድኃኒዓለም። እኔ ጥያቄ ሆኖብኛል።